الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان በአሜሪካ በእስራኤልና በኢራን መካከል የተጀመረው ጦርነት እንግዲህ እስካሁን ሲነገሩ ከነበረው አጠቃላይ ሚዲያ ላይም በቲቪም በኢንተርኔትም ሶሻል ሚዲያም ሲተላለፍ ከነበሩት እንግዲህ ዋና ዋናዎቹ የሚከተሉት ማየት እንችላለን ማለት ነው። መጀመሪያው ኢራን የበለጸገ ዩራኒየም አላት። ይህንን ዩራኒየም መበልጸግ ነበረበት በላይ ከፍተኛ የሆነ ክምችት ስላለ ከምን ነገር ወይ ሙሉ በሙሉ ማውደም አለባት፣ አለበለዚያም እሷ መቀመጥ የለበትም። ሌሎች ታማኝ ወደሆኑ ሀገሮች መስጠት አለባት ነው። ሁለተኛው እንደገና ደግሞ በጎን ፎክስዋር ወይም ደግሞ የውክልና ጦርነት የሚያደርጉ ግሩፖችን መደገፍ ታቆም። ይህ ማለት ሂዝቦላህ እንደ ሐማስ እንዲሁ ደግሞ በኢራን በኢራቅ ያሉ የተለያዩ ታቆም ጫና ማድረግ አድርጎ ማለት ተደሰባል ማለት ነው። እንግዲህ ከዚህ በተጨማሪ እስላም ጀምሮ ዩሮፕ ማጠናደር በኢራን የነበረው አገዛዝ ከወደቀ በኋላ ኢራን አዲስ አበባ ከመጣ በኋላ ኢራን እንደ ያልተጻፈ ግንኙነት አድርጋ ያዘችው አሜሪካንና እስራኤልን ጠላት አድርጋ ፈረጃለች ማለት ነው። አለዛም ነው ሁለቱ ነው ወደቀት መስጠው እስካሁን ድረስ ከፍተኛ የሆነ ድርጊት እያስከተሉ ያሉት። እዚህ በተጨማሪ ግን በስተጀርባ ምን እየተካሄደ ነው የሚለውን እስካሁን የታየ ይመስለኛል። የመጀመሪያው እንግዲህ አሜሪካም እስራኤልም እጅግ በጣም ከፍተኛ የሆነ ሳይበር ሴኩሪቲ ያላቸው ተብሎ ይታመናል። ኢራንም እንደዚሁ በዚህ በሳይበር ሴኩሪቲ ላይ በጣም የበላይነት ያላት ሀገር መሆኑ ይታወቃል። ስለዚህ ጦርነቱ በሚሳኤል አየር ድብደባ ብቻ ሳይሆን ሳይበር ሴኩሪቲ ላይ እጅግ በጣም ፊልም እየተካሄደ ያለ መሆኑ ማለት። ስለዚህ ይህ ሳይበር ሴኩሪቲ ደግሞ የተለያዩ ነገሮችን ለማውደም ያገለግላል። የመጀመሪያው መሰረተ ልማት አገልግሎት የሚውሉ ሰርቨሮችን መጥለፍ፣ አገልግሎት እንዳይሰጡ ማድረግ። ይህም ደግሞ በቫይረስ አማካኝነት የኮምፒውተር ቫይረስ በመጠቀም ያንን ነገር በማውደም ከጥቅም ውጭ የማድረግ ስራ ይሰራል ማለት ነው። ጦርነቱ በዚህ እየተካሄደ ነው። ሁለተኛው
ማስወንጨፊያዋ፣ የሚሳኤል ማምረቻዋ፣ የብረታ ብረት ማምረቻ ከፍተኛ የሆነ መሰረተ ልማቷ እየወደመበት ይገኛል ማለት ነው። ይህንን ተንተርሶ እሷን በቀሏን በተለያዩ የመካከለኛው ምስራቅ አካባቢዎች የሚገኙ ወሳኝ መሰረተ ልማቶችን በስም ዝርዝር እያወጣች ቦታዎችን እያወደመች ትገኛለች። ይህም ደግሞ ተያይዞ ወደ መጥፋት የሚወስድ አይነት የሆነ ጦርነት እየሆነ መጥቷል ማለት ነው። ከዚህ በተጨማሪ እንግዲህ ጋዝ መስመሮችን በመሬት በታች የሚቀበሩ የነዳጅ ማስተላለፊያ መስመሮችን ከፍተኛ በሆነ ውድመት ለማድረስ እንግዲህ መንደርደሪያ እየሆኑ ነው። ይህ ደግሞ ከፍተኛ የሆነ የኢነርጂ ወይም ደግሞ የኃይል አቅርቦት እንዲከሰት ያደርጋል። ከዚህ በተጨማሪ እንግዲህ ኢራን እስካሁን እንግዲህ በጣም ከምንጠብቃት በላይ እጅግ በጣም የፈረጠመችና ከፍተኛ የአሜሪካ መከላከያ ስርዓቶችን በማለፍ እጅግ በጣም ከፍተኛ የሆኑ የራዳር ሲስተሞችን የድሮኖችን እያወደመች ነው። ጀቶችን መታ በመጣል ከፍተኛ የሆነ ውድመት እያደረሰች ነው። ይህም ደግሞ ኢራን ከፍተኛ የሆነ አቅም እንዳላት እና ወደፊትም ከዚህ በተጨማሪ እጅግ በጣም ምስጢራዊ የሆኑ መሳሪያዎች ይኖራታል የሚሉ ስጋቶች እንዲፈጠር አድርጓል ማለት ነው። እነዚህ ነገሮች እጅግ በጣም እየበረከቱና እየሄዱ ከሄዱ ሊያደርሰን ይችላል የሚለውን ስናይ እንግዲህ እንደሚታወቀው ዓለም አቀፍ የሆኑ ኢኮኖሚያዊ የሆኑ ቀውሶች ተከስተዋል። ይህ ደግሞ አሁን ሁሉንም ዓለም አቀፍ ህብረተሰብ እየጎዳ ስላለ ብዙ ከቀጠለ ከፍተኛ የሆነ የረሃብና የመሰደድ ህዝብ መፈናቀል ከፍተኛ እጅግ በጣም በተለይ በታዳጊ ሀገራቶች ላይ ከፍተኛ የሆነ የኢኮኖሚክ ጫና የመፈጠር ባህል ይመጣል። ያም ደግሞ በየሀገራቶቹ ላይ ዓለም አቀፍ ቀውሶች ከተከሰቱ መንግስታቶች ህዝቡ አመፀኛ በመሆን ያልታሰቡ ሰላማዊ ሰልፎች፣ ያልታሰቡ መፈንቅለ መንግስቶች ሊከሰቱ ይችላሉ ማለት ነው። ከዚህ በተጨማሪ እንግዲህ ጥንታዊ የሆኑ ስልጣኔዎች ያው መውደም ዓለም ታሪክ ሆና የመቅረት ነገር ሊፈጠር ይችላል። በተለይ በዚህ በፋርስ አካባቢ ያለው በዙ ከበረታ አሜሪካና እስራኤል የኒውክሌር መሳሪያ በመጠቀም ኢራንን ሊያጠፋት ይችላሉ ማለት ነው። Guide us to the straight path, the path of those upon whom you have bestowed favor. Guide us to the straight path, the path of those upon whom you have bestowed favor. Guide us to the straight path, the path of those upon whom you have bestowed favor. Guide us to the straight path, the path of those upon whom you have bestowed favor.